فداك أبي وأمي يا رسول الله فداك. بسم الله الرحمن الرحيم. إنا لله وإنا إليه راجعون. إنيام يا الله سبحانه وتعالى عندهم دغمو ودا الله سبحانه وتعالى تملاشوش نن ሁላችንም ማለት ነው عباد الله. كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. موت ከባድ ነው። ልጅን የሚወስድ ሞት ሚስትን የሚወስድ ሞት ይሄው እናትና አባት ያላጣ የለም። ብዙ ቀብር ይሄ የምናየው ማለት ነው ቤተሰቦቻችን ናቸው፣ አያት ቅድመ አያቶቻችን ማለት ነው። እኛም እንሞታለን፣ እኛም እንሄዳለን፣ እኛም ወደፊት ነገ ተቆፍሮ ልንቀበራለን። ነገር ግን ዋናው አሳሳቢውና መረሳት የሌለበት ነገር ሞት እንደማይቀር ከታወቀ ለዚህ ትልቅ ለሆነ ጉዞ ስንቅ ያስፈልገዋል ዒባደላህ። ስንቅ የሚባለው ደግሞ ምንድነው? ከስንቅ ሁሉ ታላቁ ስንቅ ትልቁና ልንዘጋጅበት የሚገባው ነገር ተውሂድ የሚባለው ነው ዒባደላህ። أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدى هدى نبينا محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أعاذني الله وإياكم من النار. ثم أما بعد والسلام عليكم ورحمة الله وبركاته. السلام ورحمة الله وبركاته. يا الله سبحانه وتعالى وساني هنا ዛሬ የተገናኘንበት የሆነው ማለት ነው ከባድ የሆነ ሙሲባ ነው ማለት ነው። إن لله ما أخذ وله ما أعطى وكل شيء عنده بأجل مسمى. إنا لله وإنا إليه راجعون. እኛም የአላህ سبحانه وتعالى ነን እንዲሁም ደግሞ ወደ አላህ سبحانه وتعالى ተመላሾች ነን ሁላችንም ማለት ነው عباد الله. أيها المسلمون عباد الله يقول الله عز وجل كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور. الله سبحانه وتعالى بتكبر القرآن كل نفس ذائقة الموت ሁሉም ነፍስ በሙሉ ሞትን ትቀምሳለች ይላል። የማይሞት የለም ሁሉም ይሞታል ይላል አላህ Subhanahu Wa Ta'ala። ሞት የሚባለው ነገር ሁሉም የሚያውቀው ነው፣ የሁሉንም ቤት የሚያንኳኳ ነው ማለት ነው። ይሄው አላህ Subhanahu Wa Ta'ala ነው ሞት ሁሉም እንደሚሞት የተናገረው ማለት ነው። ይሄው ማንም ሰው ቀኑ ከተገደበለት አያልፍም ማለት ነው። فإذا جاء أجلهم لا يستأخرون ساعة ولا يستقدمون የተወሰነላቸው የጊዜ ገደብ የተወሰነላቸው የተሰጣቸው የእድሜ ልክ ከደረሰና ካለቀ በኋላ ሞት የምትባለው ነገር አትቀርም። ያኔ ከተሰጠው የእድሜ ገደብ አያልፍም ይላል አላህ Subhanahu Wa Ta'ala። ሞት የሚባለው ነገር ማለት ነው ዒባደላህ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩለት የመከሩለት የሆነው ነው ማለት ነው። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ወከፋ ቢልመውት ወዒዛት መመከር የሚባለው ነገር በሞት በቃ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሞት ያልመከረው ሞት የሚባለው ነገር ያልመከረው
ሌላ ምንም የሚመክረው የለውም ማለት ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ሞትን እንዳንረሳ ተናግረዋል ማለት ነው። ይሄው እንደዛ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አቡ ሁረይራ ባስተላለፈው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ይሉናል፣ አክሲሩ ዚክረ ሃዚሚ ለዛት፣ ከዚች ከጣፋጭ ከሆነችዋ ከምታጓጓ ዱንያ ከተለያዩ ነገሮች ማለት ነው የምትቆርጥን የሆነች ማለት ነው ሞትን አስታውሱ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። ይሄው ሞትን እንድናስታውስ ነብዩ ሰለላሁ ዐለይሂ ወሰለም ሞት ከባድ ነው። ልጅን የሚወስድ ሞት፣ ልጅን የሚወስድ ሞት፣ ሚስትን የሚወስድ ሞት። ይሄው እናትና አባት ያላጣ የለም። ብዙ ቀብር የምናየው ማለት ነው ቤተሰቦቻችን ናቸው፣ አያት ቅድመ አያቶቻችን ማለት ነው። እኛም እንሞታለን፣ እኛም እንሄዳለን፣ እኛም ወደፊት ነገር ተቆፍሮ ልንቀበራለን። ነገር ግን ዋናው አሳሳቢውና መረሳት የሌለበት ነገር ሞት እንደማይቀር ከታወቀ ለዚህ ትልቅ ለሆነ ጉዞ ስንቅ ያስፈልገዋል። ዒባደላህ ስንቅ የሚባለው ደግሞ ምንድነው? ከስንቅ ሁሉ ታላቁ ስንቅ ትልቁና ልንዘጋጅበት የሚገባው ነገር ተውሂድ የሚባለው ነው። ዒባደላህ ተውሂድ የሚባለው አላሁ ሱብሓነሁ ወተዓላን በአንድነት ማምለክ ነው። በብቸኝነት የሚለመነው እሱ፣ ዱዓ የሚደረገው ወደሱ። እንዲሁም ደግሞ የተለያዩ ነገሮች አሽረኛ ድነኝ የሚባሉት አዝመራዬንም እንደዚሁ አሳምርልኝ፣ ከብቶችን ጠብቅልኝ፣ ልጆችን ጠብቅልኝ የሚባለው አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው። ሊዛ ቃለ አላሁ ዐዘ ወጀል ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችንም ሆነ ጋኔኖችን ጅኖችን አልፈጠርኳቸውም እኔም በብቸኝነት ሊያመልኩ ቢሆን እንጂ ይላል አላሁ ሱብሓነሁ ወተዓላ። ይኸው አላህ በብቸኝነት እንድናመልከው ይናገራል። ነቢያቶች ካሁን በፊት መጥተዋል፣ ብዙ መልእክተኞች መጥተዋል። ነገር ግን ያስተማሩት በዋናነት የመጡበት ታፔላው ይሄ ነበረ። ይኸው አላህ ሱብሓነሁ ወተዓላ እንደዛ አለ፣ ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ አን ዕቡዱ ላህ ወጅተኒቡ ጣጉት። በምድር ላይ ማለት ነው በእያንዳንዱ ህዝብ ውስጥ መልእክተኛ ልከናል አለ አላሁ ሱብሓነሁ ወተዓላ። እነዛ መልእክተኞች ምን የሚሉ ነበሩ? አላህን በብቸኝነት አምልኩ፣ ወከዛሊከ ጣዖታቶችን ራቁ እያሉ ነበር ሲያስተምሩ የነበረው ማለት ነው። ነገር ግን እኛና ማህበረሰባችን ማለት ነው ከአላሁ ሱብሓነሁ ወተዓላ ውጭ ወደ ሆነ ነገር ማለት ነው እየሄደብን ይገኛል። ይሄው ሽርክ የሚባለው ነገር በጣም ከባድ ነው። ሽርክ ማለት ከአላሁ ሱብሓነሁ ወተዓላ ውጭ መጠየቅ፣ አሽረኝ ማለት ከዛ ውጭ ባለ በመላእክታም ሆኖ ከዛሊከ በነቢያቶች በወልዮች መማል ማለት ነው። ይሄ ሽርክ ነው ዒባደላህ። ይሄው አላሁ ሱብሓነሁ ወተዓላ የከለከለ የሆነ ነገር ነው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም መሐላችንንም ስንምል ለአላህ ብቻ እንድንምል ተናግረዋል ማለት ነው። ወላ ተሕሊፉ ቢአባኢኩም ወላ ቢኡመሃቲኩም ወላ ቢልአንዳድ ወላ ተሕሊፉ ቢላሂ ዐዘ ወጀል ኢላ ወአንቱም ሳዲቁን። ይኸው በአባቶቻችሁም አትማሉ። አባቴ ይሙት፣ የእናቴን አጥንት፣ አባቴ ቀብር ልግባ፣ የአባቴን ቅን እያላችሁ አትማሉ ይላል አላሁ ነቢዩ ሰለላሁ ዐለይሂ ወሰለም። በእናቶቻችሁም አትማሉ። ነገር ግን ማለት ነው እንዲሁም በአንዳንድ በቢጤዎች አትማሉ። ቢጤዎች ማለት እነማን ናቸው? ከአላሁ ሱብሓነሁ ወተዓላ ውጭ የሚመለኩ አባብዬ፣ እናንዬ፣ ሸሆቹ፣ ሾንክዬ፣ ዳንይ፣ ደገር እየተባለ እምቢራራ እየተባለ የተለያዩ ቦታዎች አሉ። እነዛን ነው እየተከለከልን ያለ ነው። በእነሱም እንዳንምል ማለት ነው። የሽማግሌዎች ያለህ ማለትም አይቻልም። የአገር ያለህ ማለት አይቻልም። የሚቻለው ነገር ያ አላህ ብቻ ነው ማለት ነው። ይኸው አላህን ብቻ እናምልክ ነው። እኛ ወልይ የሚባሉትን አካላቶች ጠልተናቸው አይደለም። ይህ ወልይ ያለ በቁርአን ተጠቅሷል። አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን። ይህ ወልይ ያለ ወልይ የሚባል አለ ቁርአን ውስጥ ማለት ነው። ነገር ግን እነዛ ወልዮች እነማን ናቸው? አላሁ ሱብሓነሁ ወተዓላ እነዛ በአኼራ የማይፈሩ የሆኑ ወደ ኋላ ባስቀሩት በዱንያ ደግሞ የማይለድሙ የሆኑት ናቸው ወልይ የሚባሉት። ታዲያ እነማን ናቸው? አለዚነ አመኑ ወካኑ የተቁን፣ እነዛ በአላህ አንድነት የሚያምኑ ይኸው እንሰጣችኋለን፣ እናደርግላችኋለን፣ እናሽራችኋለን የማይሉት ናቸው ወልይ የሚባሉት። ወልይ በምድር አለ፣ በየትኛውም ቦታ ወልይ አለ። የሴትም ወንድም የትንሽም የትልቅም ወልይ አለ። ነገር ግን ወልይ አውቃለሁ ጠነቁላለሁ የሚል አይደለም። ይሄ ፉቅራ ገሪባ ነው የሚባለው ዒባደላህ። ስለዚህ ይህንን አስተንትነን አስበንበት ከዛ ልንመለስ ይቻላል ማለት ነው። ቃልቻ ካለ የሚያውቅ ካለ የቀራ ካለ ይሄው ቁርአን ውስጥ ወልይ እንደዚህ ያለ ነው። ይሄው ሐዲስ ውስጥ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ያስተማሩት
እንደዚህ ያለ ነው ብሎ ሊያስረዳንና ሊያስተምረን ይገባል። ከመማር ወደ ኋላ እንልም፣ መማር እንፈልጋለን ከማንኛውም ቃልቻ፣ ነገር ግን መረጃው የተስተካከለ ከሆነ ማለት ነው። ስለዚህ እነዚህ ነገሮች ሽርክ ስለሆኑ ይሄንን ማስተካከል አለብን ዒባደላህ። ሌሎች ቀብር ላይ የሚታዩ ሙንከራቶች አሉ ማለት ነው። ቀብር ላይ አንደኛ ቀብር ላይ መቀመጥ አይቻልም። ሌላ ቀብር ላይ ማለት ነው ጫማ አውልቆ እዛ ማስቀመጥ፣ የተለያዩ ዕቃዎች ልብስ ነገሮች ማስቀመጥ እዛ ቀብር ላይ አይቻልም። ቀብር ክብር አለው ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደውም አንዲ ሷሃባ ማለት ነው በቀብር ላይ ሲሄድ ማለት ነው ሁለት ጫማዎችህን አውልቅ አሉት። ሁለት ጫማዎችህን አውልቅ፣ ቀብር ክብር አለ፣ ይሄን ልናከብር ይገባል። ሌላ ደግሞ እዚሁ ላይ ማለት ነው የሚታይ ሙንከር የሆነ ነገር መፈለም የሚባለው አባቶቻችን ወንድሞቻችን ወደዳችሁትም ጠላችሁትም የምናገረው ከቁርአንና ከሐዲስ እስከሆነ ድረስ መፈለም የሚባለው ወደ ግራ ወደ ቀኝ ወደ ቂብላ መፈለም አይቻልም። የለም ቁርአን ላይ አለ የሚል ያሳየን ማለት ነው እንቀበላለን። የለም ይሄ አዳት ነው፣ ይሄ ሙንከር ነው፣ ይሄ አዲስ የመጣ ቢድዓ ነው። እንደውም ከተለያዩ ከሌላ ሃይማኖት የተወረሰ ስለሆነ የሙስሊም ቀብር ላይ ይሄ አይደረግም። ሌላ አይመለከተንም። ነገር ግን የሙስሊም ቀብር ላይ መፈለም አይደለም። ቆፍሩ ነው የተባልነው። ደንጎራ ይመጣል፣ ይቆፈራል። አንድ ሰው ከታች ይዛል፣ ብዙ ሰው ከላይ የያዘውን ያክል ይዞ ይቀበራል ማለት ነው። ይሄንን ማስተካከል አለብን ማለት ነው። ሌላ አዲስ ነገር አላመጣንም። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰማን